አያችሁ። ሰላም ሰላም የሁለቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዳና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። እንዴት ናችሁ? ብርድ እንዴት እያደረጋችሁ ነው? ኧረ የዘንድሮ ብርድማ ይለያል፣ በጣም ይለያል ማለት ነው። ይኸውላችሁ ዛሬ እቺትን ትውልድ እንትን ለአንድ ሰው ብቻ ነው። ይሄ ምንድን ነው የሚባለው? ዲሺድ የሚባለውን ሊሰራ ነው ማለት ነው። እስቲ አብረን እንሰራለን። ከኔ ጋራ ሆኑ። ውሃ እዚህ ጋር እያሞኩኝ ነው። ከዛ አብረን እንሰራለን ማለት ነው። አጥባለሁ በሎሚ በጨው በእርድ አድርጌ ሙልጭ አድርጌ ነው ያጠብኩት። ከዛ አሁን እንሰራለን ማለት ነው። የሞቀ ውሃ ጨምራለሁ፣ ሎሚ ጨምሬ ሽንኩርት እንትን ቀቅላለሁ ማለት ነው። የተወሰነ ሰዓት የፈላ ውሃ ጨምሬ አያችሁት። አሁን ይሄንን ሊጨምር ነው ማለት ነው። ሽንኩርት፣ ነጭ ሽንኩርት፣ ደረቅ ሎሚ፣ ፍሬሽ እንትን ሎሚ፣ እርድ፣ ጨው። ከዛ አሁን ይሄ ባሳ እዚህ ጋር እየተንተከተከ ነው። ከዛ እዚህ ጋር እንደዚህ ይበስላል አንድ ላይ ማለት ነው። የተወሰነ 15 ደቂቃ እንደዚህ ከበሰለ በኋላ እናወጣለን። ተከታተሉኝ ማለት ነው። በጣም አሪፍ የሆነ ነው የሚሰራ። ሽንኩርት በብዛት ይፈልጋል። አሁን ደረቅ ሎሚ ደግሞ ከውስጡ እንትኑን አውጥቼ አሳያችኋለሁ ማለት ነው። ከኔ ጋር አሁን አብረን እንሰራለን። እስቲ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እስቲ እምቢ ብሎኛል ማለት ነው። ዝም አትበሉ። እስቲ እይታችሁ አይደለሁም እንዴ እላችኋለሁ። ቤተሰቦች ተከታተሉ። ነጭ ሩዝ እሰራለሁ። ሴትዮ በጣም ትወዳለች። አሁን ለእራት ነው እኮ ይሄንን ነገር በጣም ትወዳለች ማለት ነው። ይኸውላችሁ ቤተሰብ እዚህ ጋር የሎሚ የውስጡን ብቻ ፍሬው ሳይጨመር 2 ነጭ ሽንኩርት፣ ቀይ ሽንኩርት፣ ይሄ ደግሞ የድንብላል ቅጠል። አሳው በስሏል ማለት ነው። አሁን አወጣለሁ። እስቲ ተከታተሉ አብረን እንስራ። ሰዓትም እየደረሰ ነው። ጾም አለች እኮ በጾሟ ነው ይሄንን ልትበላ እንትን የሆነችው ማለት ነው እላችኋለሁ። ይኸውላችሁ በስሏል። አወጣዋለሁ። ትንሽ ሲቀዘቅዝ ደግሞ እንትን አደርጋለሁ ማለት ነው። 20 ሰዓትም የለኝም እኮ 5 ሰዓት ተኩል ነው አዛን እያና ያለው ማለት ነው። ስለዚህ አውጥቼ ፍታ አድርጌ ደግሞ ሽንኩርቱንም ከታትፌ ተመልሰን እንገናኛለን ማለት ነው። ቤተሰብ የትም እንዳትሄዱ ጠብቁኝ፣ አብረን እንሰራለን። አያችሁት? ቆይ ላወጣ ነው አሁን ማለት ነው። አያችሁት? በሰለ እኮ ቶሎ ነው የሚመስለው። አሁን እኔ ሽንኩርቱን እስከምከታተፍ ይሄ ደግሞ ይቀዘቅዛል ማለት ነው። ከዛ አጥንቱን እንትን ብዬ በእጄ እሽት አድርጌ በቃ እንትን ነው የሚያደርገው እላችኋለሁ። ተመልሰን እንገናኛለን። አያችሁ 2 ፍሬ ሽንኩርቱ እቺን ሽንኩርቱ ዘይቱን ነው የጨመርኩት ማለት ነው። ብዙም ዘይት አትወድም ሴትዮ። ከዛ ትንሽ መጨመር ለሽታ መጀመሪያ አያችሁ ቶሎ ቡኒ እንደሚሆን ከዛ ደግሞ እንደዚህ ከሆነ በኋላ ቶሎ ብዬ
ይኸውላችሁ ቤተሰብ ሽንኩርቴ ቡኒ ሆነ። ከዛ የድንብላል ቅጠሉን ጨመርኩት። ምን አስርክ ለምን እንደሆነ ጥርት አድርጎ አይቀርጽም እኮ ችግሩ ይሄ ነው። ብዙ ችግር አለበት። ጥርት አያረግም ማለት ነው። ለምን እንደሆነ አሁን ይሄ ጥርት ይላል። ምንም እኮ ጥርት አይልም። ገርሞት ነው። ይኸውላችሁ ቤተሰብ አሳውን እንዴት እንዳረኩት። ይሄኛም ይኸው ሎሚውን ጨምሬ ምን እንደሚመስል ብቻ ይውል። አሁን ይሄንን እንጨምራለን ማለት ነው። ከዛ ሚክስ እናደርጋለን ማለት ነው። ማምን ይዤ እመጣለሁ። ከዛ ዲሺድ የሚባለው ይሄ ነው። በብዛት ሲሰራ ነው ደስ የሚለው። ደግሞ ይሄ ትንሽ አነሳ። ታያችሁት አጥንቶን እንዴት አድርጌ እንደለየሁት ሙልጭ አድርጌ ያወጣሁት። አሁን ይኸው ቅመም አለኝ እዚህ ጋር። ይሄ እንትን ፍልፍል ስዌት፣ የአሳ ቅመም አለኝ፣ ከሙን፣ ኩዝበራ፣ የሚያቃጥል በርበሬ። ከዛ ይሄንን እንጨምራለን ማለት ነው። ከዛ ሎሚ ጭማቂ ራሱ ከዛ የእነርሱን ቅቤ ይጨምራል መጨረሻ ላይ ማለት ነው። እንደዚህ ነው የሚሰራው። እኔ የእናንተን እስቲ ሼር አድርጉልኝ ማለት ነው። እስቲ አሁን ሰላጣውን አስተካክለን ትንሽ ሎሚ ጭማቂ ማድረጋለን ማለት ነው። በጣም ብን ማለት ነው አለበት ማለት ነው። እንደውም እኔ ትልቅ ነው አደረኩት። በጣም ዱቄት መሆን ነው ያለበት። ዲሺድ የሚባለው ይሄ ነው ማለት ነው። በእጄ በደንብ እሽት እንዳደረግ እሺን ውሃ አቃጥሎኛል ማለት ነው። ቤተሰብ ራሳችንን የሚጠብቅ ቢመለስ መጠበቅ አልቻልንም እኮ ምን ያደርጋል ብዬ በእውነት ተቃጠልኩ። በስለዋል። እዚህ ጋር እየበሰለልኝ ነው። እስቲ ይህ ሁላችሁ ቤተሰብ ትንሽ ሎሚ ጨምቄ ሲያስፈልግ እነሱ ይሄ ደግሞ የእነሱ ቅቤ ነው። ከእነሱም የተወሰነ ጨምራለሁ ማለት ነው። እንዴት እንደሚወዱ መሻት ነገር እኮ ነው ይሄ ቤተሰብ። እኔ አልወድም ይሄ ምግብ ውስጥ ሲገባ። ከዛ ሰላጣ አስተካክላለሁ። አያችሁ ይሄ ነው ማለት ነው። የእኛ ሀገር ክትፎ ነው እንዴ? ክትፎ ይመስላል። እናረጋል። ሰላጣውን እናዘጋጃለን። ሰዓት የለኝም እኮ ቤተሰብ የሰላጣ ነው የሚባለው ማለት ነው። እኛ ቤት አሁን ከሰራው ጣሳ ጋራ ማለት ነው።
ይሄ ምንድን ነው የሚባለው? ራዲሽ፣ ነጭ ሽንኩርት፣ ነጭ ሽንኩርት፣ አዎ ነጭ ሽንኩርት፣ ነጭ ሽንኩርት መደለት እንደሚባለው የኛ ረጉድ ነው። ይሄ ደግሞ ምን እንደሆነ አላውቅም ማለት ነው። ይሄ ረዥሙ ስሙንም አላውቅም፣ ግን ቤተሰብ የዚህን ስም እስቲ ጻፉልኝ በኮሜንት። ምንድን ነው ነጭ ሽንኩርትም አይደለም በእንግሊዝኛ ዋይት ሆነ፣ በአማርኛ ምንድን ነው የሚባለው? ኧረ ጉዴ ይፈልታል። እኛ ጋር ምንድን ነው የሚባለው? የባሮ ሽንኩርት ነው። ኧረ ባሮ ሽንኩርትማ እንትን ነው ቅጠል ያለው ረዥም ነገር አይደለም እንዴ? ጉድ ፈልታል ዛሬ ጉድ ሆንኩኝ። የሽንኩርት ስምም ረስቻለሁ ማለት ነው። ኧረ ጉድ ነው። እስቲ ሀጥቤ ልክ ተፋራ ጉድ ነው። ከታሪፌ ጨረስኩት እኮ ቤተሰብ። እዚህ ላይ ነው የምጨምረው። ይሄኛው ነጭ ነገር ምን ምን እንደሚበለው ራሱ ግራ ይገባናል አንዳንዴ ነው። አሁን ይሄ ምንድን ነው? እናቀራርባለን። ይህን ማለት ነው። ሰላጣው አለቀ ማለት ነው። ሰላጣም ብሏል መሰለኝ እኮ እኔ እዚህ ጋር እየተጃጃልኩ ነው ያለሁት። ይኸው ቤተሰብ ሊያቀራርብ ነው። አያችሁ መልካም ጊዜ ይሁንላችሁ። ይሄንን ይመስል ነበረ ቆይታዬ ማለት ነው። በዚች ሆኖ ይሄዳል ይበላል ማለት ነው። እሺ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።